يكشف ربنا عن ساقه كباتو الله سبحانه وتعالى يجلس عليه الناس كم يعملوا عشان كل እኛ አናመልክም እንጂ قوله يوم يكشف عن ساق قال شدة الأمر وجده مال من استوى على عرشه أدمت تلقوا تتاقوتانك أنت بعرف لا يالك يوم بجيتا السلام عليكم ورحمة الله وبركاته ودنا يتكبراتشو هي ቻናላችን ቤተሰቦች እንደምን አላችሁ ዛሬም በአላህ Subhanahu Wa Ta'ala ፍቃድ በአዲስ ርዕስና በአዲስ ቪዲዮ ተመልሰን መጥተናል በዛሬው ቪዲዮአችን የተለያዩ ቪዲዮዎችን ወደ እናንተ እናደርሳለን ማለት ነው ኢንሻአላሁ ተዓላ የቀሩ ቪዲዮዎችን ደግሞ በቀጣይ ቪዲዮ ይዘን የምንመጣ ይሆናል ባረከላሁ ፊኩም በመጀመሪያ እንድናየው የፈለኩት ቪዲዮ ይሄ ነው ትንሽ ረዘም ይላል ስለዚህ አብረን እንከታተለውና ውስጥ ላይ የተለያዩ ነገራቶችን ሐሳብ እያነሳን አብረን የምንሄድ ይሆናል እናንተ ያላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡ ይሄንን ቪዲዮ ላይክ በማድረግ ጀምሩት ይሄ ቪዲዮ ተመልክታችሁ እንደጨረሳችሁ ደግሞ ለተቀሩት ሙስሊሞች ይደርስ ዘንድ ሼር ማድረግ እንዳትዘነጉ ባረከላሁ ፊኩም እስኪ የመጀመሪያውን ቪዲዮ እንስማው السلام عليكم ورحمة الله وبركاته يا جماعة عندي ثلاثة يا سوي اسكي تملكت ويوم يكشف عن ساق من القرآن أنكرس نكتو يوم يكشف عن ساق ويدعون إلى السجود فلا يستطيعون يميلون أنكرس ملكتو إمام البخاري يامتت حديث الله قال سمعت رسول الله سمعت النبي صلى الله عليه وسلم يقول يكشف ربنا عن ساقه كباتو الله سبحانه وتعالى يجلس عليه توحيدን ምንነት በተረዳበት ባዕድ አምልኮትን የጃሂልያ እምነትን በተጠየፈበት በዚህ ሰዓት ከዚህ በፊት ባሉ ግዚያትም ቢሆን አልተሳካም በጣም የሚያሳዝን እንደሰማችሁት የሰው በሼክ ዑመር ላይ ረድ ለማድረግ የሞከረ ነው ማለትም ፍላጎቱ ምንድነው ሼኻችን ያሉት ምንድነው እነዚህ ሙሰቢሃዎች የሚያመልኩት ጣዖት ነው ወይም ደግሞ አሻንጉሊት ነው የሚያመልኩት ባት ያለው ነው የሚያመልኩት አካል የሆነ ነገር ነው የሚያመልኩት ነው ያሉት ትክክል ነው ይሄ ሰው በራሱ አንደበት መስክሮላቸዋል ተብሏል በተለያዩ ሰዎች እነሱ የሚያመልኩትንም በግልጽ እየተናገሩ ስለሆነ አሁን ላይ በፊት አካባቢ ላይ የሆነ የመሳቀቅ የመሸማቀቅ ነገር ነበር ይሄን ለማውጣት ማለት ነው አሁን ግን በአደባባይ ነው የሚናገሩትና እንደዚህ ባት ያለው ወይ የሆነ ነገር በአእምሯቸው ስለው የሚያመልኩ ሰዎች እንደሆኑ ማለት ነውና እስኪ ሸውመር ደግሞ ምንድነው ያሉት እንስማ እነሱ ላይ መልስ ለመስጠት በጣም ብዙ ሰው ሲረባረው ነበር ያ ንግግር ምንድነው እስኪ አንዱ ንግግር ይጋለ የሸኾቹን ንግግር ሰምተነው እንምጣ እነሱ ከሚያመልኩት አሻንጉሊት ሁለት ጩባንት እግር ሙሮባት ሙሮት ቅጥም የሌለው ፊት ሙሮት ራስ የሌለው እነሱ ከሚያመልኩት ጌታ ሙስሊም የሚያመልክ አይሻልም እንደማለት ብናመልክ ወዲያ ከሚያመልከው ጌታ ያስጠላና መልካለን ያናመልክ እንጂ እንደተመለከታችሁት እኛ አናመልክም እንጂ ብናመልክ እይታ ራሱ የሚጠየፍ ከነሱ የበለጠ የሚያመልክ የለም ነው እነሱ በደንብ ይሄንን ጉዳይ ከኛ ከሙስሊሞቹ አልፎ ነሷራው እንኳን ክርስቲያኑ ተከራክሮት አንተ የምትለው እንደዚህ አይነት አምላክ ነው ብሎ ስሎ ያቀረበለትን ቪዲዮ ከዚህ በፊት ለቀቄላችሁ ነበር የሆነ ሰዓት አስፈላጊ ከሆነ ደግሞ አመጣላችኋለሁ ማለት ነው ክርስቲያኖች ራሱ በራሳቸው ከዋሃቢዎች ጋር በሚነጋገሩ ሰዓት ያለውን ነገር እነሱ የሚሉትን እዚህ ጋር እኮ ባትላላችሁ ስለዚህ ፈጣሪያችሁ ባታለው ማለት ነው ብሎ ይጽፋልና አንዱ ክርስቲያን ከዛ በኋላ ሌላኛው ደግሞ አሁንም ደግሞ እየተከራከሩ እንደዚሁ ከሄዱ በኋላ ስለዚህ አንድ ጎን አለው ማለት ነው እንደዚህ አለው ማለት ነው ይጽፋሉ ማለት ነው መጨረሻ ላይ እንደዚህ አይነት ነገር ላይ ደረሰም ብሎ መጨረሻ ላይ ያደረሰበትን ነገር ሲያመጣው ደግሞ ጭራሽ ሲያየው እንኳን ላመልከውና ለማየት ራሱ የምትጠየፈው የሆነ ነገር ነው ይሳልኩት ነው ያለው በሷ አባባል ስለዚህ እንደዚህ አይነት ነገራቶች አሉ ከዚህ በፊት አንድ ቪዲዮ ጋብዣችሁ ነበር አስፈላጊ ከሆነ ቀጣይም ቪዲዮ የምንሰራበት ይሆናል ማለት ነው ሌሎች ሃይማኖቶች እንኳን ይሄን ያህል ስለው ያመጡላችሁ ነው እናንተ ስላችሁ የምትገዙት እናንተ ነው አንድ እኮ ጣዖት መሬት ሆነ ሰማይ ላይ ሆነ ከአርሽ በላይ ሆነ ሁለተኛ ፎቅ ላይ ሆነ ሶስተኛ ፎቅ ላይ ያስቀመጣችሁት ጣዖት ነው አይደለ በአእምሯችሁ ስላችሁ እስከ ተገዛችሁ ድረስ ያ ጣዖት ነው ይሄንን እንጠነቀቅ ይገባል እኔ ራሱ በአካል የገጠመኝ ነገር አለ አንድ ልጅ ምንም የሚያውቀው ነገር የለም የሆነ ደርስ መድረክ ላይ ዝም ብሎ ሲያወሩ ነው የሰማውና ግን ያ ሲያወሩ የሰማው ነገር ምን አድርጎታል ማለት ነው ሰውየው እንዲህ ስላድርጎታል ጃሂል ከመሆኑ ጋር ማለት ነውና ዩኒቨርሲቲ ያለን ነው የሆነ በአጋጣሚ የተነጋገርን ከልጁ ጋር ያ ነገር ነው እንደዚህ አላህ ቦታ ያስፈልገውም አቅጣጫ ይፈልገውም አያስፈልገውም እነዚህ ነገራቶች ሳይፈጠሩ በፊት የነበረ ጌታ ነው እኛ የምንገዛው ብለን ቁጭ አደረግንለትና እሱ ግን ምን አለ እንዴት ነው በአእምሮዬ ስዬ ላስቀመጥኩት ነገር እምሰግደው
የሚል ጥያቄ ነው ያመጣው። የምሰግደው እኮ ለእንደዚህ አይነት አምላክ ነው ብዬ ለአእምሮ ላልሳልኩት ነገር እንዴት ነው የምሰግደው የሚል ነገር ነውና እጅግ በጣም ነበረ እኛ የደነገጥነው እንደዚህ አይነት ሐሳብ ሲያነሳ ማለት ነው። ልጁ ምንም የሚያውቀው ነገር የለም። ይሄ ጃሂሉን ምን ያህል ከእምነቱ እንዲወጣና ሙሉ ለሙሉ የሆነ ጣዖት አምላኪ እንዲሆን እንዳደረጋችሁት ልትረዱ ይገባል ማለት ነው። ያላወቀውን ወይም ሙሰማውን ጀስት የእናንተ ንግግር ሰምቶ ብቻ የሚጓዘውን አካል ምን ያህል ጣዖት አምላኪ እያደረጋችሁት እንደሆነ ልትረዱ አልቻላችሁም ማለት ነው። እስኪ ኡስታዝ ንግግር እንጨርሰው። አላሁ ተባረከ ወተዓላ በቁርአን የነገረን ነው። ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው የነገሩን ነው የምንከተለው እንጂ ሌላ አንከተልም ሲሉም ደግሞ አድምጠነዋል። እውነት እናንተ ሰዎች ቁርአን ነው የምትከተሉት? ቁርአን ነው ወይ የምትከተሉት ስንላቸው ነዓም ቁርአን ነው የምንከተለው ሰለፎች በተረዱት መልኩ በሰለፎች አረዳድ ሲል መልስ ሲመልሱ እንሰማቸዋለን። እስኪ እነዚህ ሰዎች ያላቸው እምነትና ሰለፎች ያላቸው እምነት በተወሰነ መልኩ ያነሳውን የቁርአን አንቀጽ ይዤ እንየው። ሰለፎች አንድኛቸውም ቢሆኑ አላሁ ተባረከ ወተዓላ ባት አለ ብሎ የተናገረ አንድም የለም ከነሱ መካከል። ይህንን የቁርአን አንቀጽ ባት ብሎ የፈሰረ ወይም ደግሞ ጃሪህ አካል የሆነ ዛት ብሎ የፈሰረ ማነው? ባት ብሎ የፈሰረ አንድም የለም በጭራሽ ማለት ነው። አሁን እኔ ከሰለፎች አመጣላችኋለሁ። ማለትም ይሄን የቁርአን አንቀጽ የፈሰሩት ሰለፎች ከነብዩ አለይሂ ሰላቱ ወሰላም ያጎት ልጅ ጀምሬ ከዛ በኋላ ደግሞ የደረሶቻቸው እነሱ ደረሶቻቸው እዛው ከ100ኛው ዓመተ ሂጅራ በስተፊት ያለው ዑለማዎችን ያለው ሙፈሲሮችን አመጣላችኋለሁ ማለት ነው። ከዛ በኋላ ምንድነው እንድታው የምፈልገው ነገር እነዚህ ሰዎች በስም ነው እንጂ ሰለፎችን እንከተላለን የሚሉት የሰለፎችን አረዳድ ትተው የራሳቸውን አረዳድ የራሳቸውን ፍልስፍና ይዘው የሚጓዙ ሰዎች እንደሆኑ በደንብ ልታውቁ ይገባል ማለት ነው። ወደ ቪዲዮ ልውሰዳችሁ፣ ወደ ተፍሲሩ ሳመጣችሁ ሱረቱል ቀለም አንቀጽ 42 ላይ ሱረቱል ቀለም አንቀጽ 42 አላሁ ተዓላ ምን ይለናል? የውመ ይክሸፉ ዐን ሳቂን ወዩድዐውነ ኢለ ሱጁድ ፈላ የስተጢዑን። ሀከዛ አልኢማም አጠበሪ እንግዲህ ከሰለፍ ዑለማዎች መካከል አንዱ ናቸው። እሳቸው ደግሞ ከሷሐቦቹ እና ከታላላቅ ተብዕዮች ነቅል አድርገው ያስቀምጡልናል። القول في تأويل قوله تعالى يوم يكشف عن ساق ويدعون إلى السجود فلا يستطيعون قالوا بهلا كصحابوችና ከተበዕዮች ነቅል ያደረጉትን በሰነድ ያስቀምጡልናል። መጀመሪያውን ጀምር حدثني محمد بن عبيد المحاربي قال حدثنا عبد الله بن المبارك عن أسامة بن زيد عن عكرمة عن ابن عباس يوم يكشف عن ساق قال هو يوم حرب وشدة ይላሉ። ምን ማለት ነው? ባት ሲገለጽ ብሎ ማለት ሳይሆን ትርጉም ምንድነው? የውመ ይክሸፉ በሚገለጥ ሰዓት ምንድን ጠንከር ያለው አስፈሪው ሰዓት በተገለጠ ሰዓት ሙእሚኖቹ ስጁድ ያደርጋሉ፣ ከፈራዎቹ ደግሞ ምንድን ማድረግ አይችሉም። ዙሃራቸው እንደገረረ እንደደረቀ ይቀራል ማለት ነው። ማዕና ያን የሚፈልግበት ከዚህ በኋላ ያለውን በሰነድ ሁሉንም አሳያቸዋለሁ ማለት ነው። حدثنا ابن حميد قال حدثنا مهران عن سفيان عن المغيرة عن إبراهيم عن ابن عباس يوم يكشف عن ساق قال عن أمر عظيم ይላሉ። ከቀውል ሻዒር ወቃመት الحرب بنا على ساكن እንግዲህ አን አምሪን ዓዚሚን በጣም ትልቅ የሆነ አስፈሪ የሆነ ወቅት ሲገለጽ ማለት ነው በሚል ያስቀምጣሉ። ታፋ ከየት አመጣህ አንተ? ታፋ ባት የምትለው ከየት አምጥተህ ነው የምትፈለሰፈው? በዚህ መልኩ አሁንም ከኢብኑ አባስ እንደዚህ ነቅል እየተደረገ ይቀጥላሉ ማለት ነው። እንደዚህ ነቅል እየተደረገ ይቀጥላሉ። ለምሳሌ እዚህ ጋር ያለውን ላሳያችሁና ወደ ሌሎቹ ሄዳለሁኝ። حدثني محمد بن سعد قال حدثني أبي قال حدثني عمي قال حدثنا أبي عن أبيه عن ابن عباس قوله يوم يكشف عن ساق يقول حين يكشف الأمر وتبدو الأعمال وكشفه دخول الآخرة وكشف الأمر عنه قريهم القيامة دام أسفر لكنه جنة يوني جنة ينيو دمو جهنم يوني جهنم يبالبت أسفر وقت نونا يا وقت بقى شديد إنه تنكران سيقلز يزان ساعة سوه الله يدنقتال ሙእሚኖቹ ስጁድ ያደርጋሉ ካፊሮቹ ስጁድ ማድረግ አይችሉም ለማለት ነው እንጂ ባት ይገለጣል የሚል ፍልስፍና ይሄ የተጅሲም አንድ አካል ነው ማለት ነው። አካል የሚያመልኩ ሰዎች ብቻ ናቸው በዚህ መልኩ የሚናገሩትም የሚያምኑትም። ኦኬ ሌላ ከነ ሙጃሂድ ያለውን ደግሞ በተወሰነ መልኩ ላሳያችሁ። حدثني محمد بن عبيد المحاربي وابن حميد
قال حدثنا ابن المبارك عن ابن جريج عن مجاهد قوله يوم يكشف عن ساق قال شدة الأمر وجده مالتنا شدة الأمر ينقروا تنكارنا وجده يمرسهم مالتنا وقال ابن عباس هي أشد ساعة في يوم القيامة بميل ياسكمتالو مالتنا አሁንም ከሙጃሂድ እዚህ ጋር በሰነድ አስቀምጠዋል ይሄን መመልከት ትችላላችሁ ሽደቱል አምር ማለት ነው ኢብኑ አባስ እንደው ምን ይላሉ ይሄ አወሉ ሰዓትን ተኩኑ في يوم القيامة በሚል ያስቀምጣሉ ማለት ነው ሌላ ከነ سعيد بن جبير كان سودمو ذكر بسند ያለው ላሳያችሁ حدثنا ابن حميد قال حدثنا مهران عن سفيان عن عاصم بن كليب عن سعيد بن جبير قال عن شدة الأمر مالتنا شدة الأمر ينقروا صنات مالت እንጂ ሌላ አይደለም ነው አሁንም ከሳቸው ከቀታዳ ያለው ደግሞ ላሳያችሁ حدثنا بشر قال حدثنا يزيد قال حدثنا سعيد عن قتادة في قوله يوم يكشف عن ساق مالت قال عن أمر فظيع جليل አስደንጋጭና ከባድ ነገር ሲከሰት የዛን ሰዓት ማለት ነው እንጂ አለዛ ባት ይገለጣል ታፈ ይገለጣል ይሄ የሙጀሲሞች እምነት ነው ማለት የጣዖት አምላኪያኖች እምነት እንጂ የሙስሊሞች እምነት አይደለም ባት ይገለጣል ብሎ ሙስሊሞች አያምኑም ያ ጀማዓ እንደሰማችሁት ነው ስለዚህ ተፍሲሩ በዚህ መልኩ ሆኖ እያለ ሰለፎች በዚህ መልኩ አብራርተውት እያለ አመለ ሙጀሲም المشبه ምን አይነት ኢዕቲቃድ እንዳላቸው ምን አይነት አቋም እንዳላቸው በደንብ አድርጋችሁ ተረዳችሁ ይመስለኛል ምናልባት ሊሉ የሚችሉት አይኛኮ ሰለፎቹን ትተናቸው በሐዲሱ ነው የተረጎመው ሚል ማይሆን ማስተባበያ ሊያመጡ ይችላሉ ሐዲሱን በተመለከተ ነብዩ አለይሂ ሰላቱ ወሰለም ምንድነው ያሉት ምንድነው የተፈለገበት የሚለውንም ደግሞ ከሙሐዲሶቹ የምናመጣላችሁ ይሆናል በሌላኛው ቪዲዮ ስለ ሐዲሱ በደንብ አድርጌ ሰራለሁ እዚህ መልኩ አደረሰናል ቀድም እንደነገርኳችሁ ምን ያህል ማህበረሰቡን ማለትም ይሄን ሙሰማ ወይም በተለምዶ ሙሰማ ምንለው ሰምቶ ብቻ እንትን የሚለውን ማለትም ምንም ሳይማር የሰማውን ብቻ የሚያምን የሆነ ማህበረሰብ ያልተማረው ማህበረሰብ ወደ ምን አይነት የጣዖታዊ አምልኮ እየወሰዱት እንደሆነ በደንብ አድርጌ ከማስረጃ ጋር እኔ ገጠመኝ ነው የነገርኳችሁ ያንን እንደዛ እየወሰዱት እንደሆነ ልትረዱ ይገባል ማለት ነው እጅግ በርካታ ሰዎች ደግሞ በዚህ የተበከሉ ሰዎች አሉ ማለት ነው እውነታው ከሐዲስ አንፃር የትኛው ነው ይሄኛው ነው ማለት ነው እነሱ ደግሞ ምን ያህል እንትን ያሉት እንደሆነ እያየን ነው ማለት ነው ቀጣይ ደግሞ የሆነ ያየሁት ቪዲዮ አለ እሱም የሚገርማችሁ ነገር በአካል ገጥሞኛልና ላሳያችሁና ቪዲዮውን ቀጣይ ነው ወረግጥ በሱ ጉዳይ ምን መጣበት ቪዲዮውን ላሳያችሁና እኔ ገጠመኝ ነገራችሁ የዛሬው ቪዲዮ የምንጨርስ ይሆናል ማለት ነው ያ አላህ ያ ማን استوى على عرشه አዳምጡ ትልልቆቹ ታውቁታላችሁ ያ ማን استوى على عرشه አንተ በአርሹ ላይ የተደላደልክ ጌታ ያሉት ባሉት ሾክይ እኮ ነው ሐጂ ጆሃር እኮ ናቸው እንዲያሉ ያ መን استوى على عرشه فغاب العرش في رحمته أن نجا يا الله ልብ በሉ አንተ በአርሹ ላይ ያለክ ይሁን ጌታ ነጃት ተዋጣንም እንዴ ይሄንን ይመስላል ቪዲዮ አንድ ጊዜ የሆነ መስጂድ ላይ እንደዚህ ቁጭ ብለን አንድ ዳዋ ሊያደርግ የወጣ ሰው እንደዚህ ይሄንን ንግግር ሲናገር ሾንኪ እንዲህ ብለዋል አንተ በአርሽ ላይ ያለህ ጌታ ሆይ ብለዋል ብሎ ሲያስተጋባ ሰምተናልና ሰምተን በጣም እየተገረምን ነበርና አሁንም ይሄው እዚህ ጋር ተደግሟል ማለት ነው ኢንሻአላህ በቀጣይ ቪዲዮ ደግሞ በዚህ ጉዳይ ማብራሪያ የምንመጣበት ይሆናል ማለት ነው እናንተ ብቻ ይሄን ቪዲዮ ሼር አድርጉ ቀጣይ ቪዲዮዎችን ይዘን መጣልን ኢንሻአላህ ተዓላ እስከዛው ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ